ወጣቱና በዚህ ጊዜ በዓለም የፖለቲካ መድረክ ስሙ የገነነው የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በ60ዎቹና በ70ዎቹ አንሰራርቶ የጠፋውን የፓን አፍሪካኒዝም ጽንሰ ሐሳብ ደግሞ እንዲነሳ ያደረገ የዘመናችን መሪ ነው። ቡርኪናዌዎቹም አመራረ ተስማምቶናል ብለው የድጋፍ ሰልፍ የወጡለት ይህ ወጣቱ መሪ አነጋጋሪ የሆነ አመራር ዘዴ ያለው ነው። ለየት ያሉ ታሪኮቹን ከዚህ ቀደም በቻናላችን ያስተላለፈን ሲሆን በዛሬው ቪዲዮ ድንቅ የሆነ የስለላ ጥበቡን የምናይ ይሆናል። አብራችሁን ቆዩ። ከዕለታት አንድ ቀን በዋጋዲጉ ፕሬዚደንሻል ፓላስ በሚገኝ አነስተኛ ቢሮ ውስጥ ፕሬዝዳንት ኢብራሂም ትራኦሬ የሰማውን የስለላ ሪፖርት ያሰላሰለ በመስኮት ውጭውን አሻግሮ ይመለከታል። የስለላ ዜናው ለፕሬዝዳንቱም ሆነ ለአመራሩ ጥሩ ዜና አልነበረም። ከቅርብ ወራት ወዲህ እየተንቀሳቀሱ ስላሉ መፈንቅለ መንግስት ለማካሄድ ስላቀዱ ጸረ ሰላም ኃይሎች ነው። እነዚህ ኃይሎች ትላልቅ የመንግስት ቢሮዎችና የጸጥታ ተቋማት ውስጥ ሰርገው እንደገቡ ይገመታል። ነገር ግን ስለነሱ የሚተነትን በቂና ተጨባጭ መረጃ ማግኘት አልተቻለም። ትራኦሬም ይህንን መረጃ ማንንም ሳይጠረጥረው ይዞ ለመምጣት አንድ እቅድ አወጣ። ይሄም እንደ አንድ ጎዳና ተዳዳሪ መስሎ በከተማ ውስጥ የሚናፈሰውን የሽብር ወሬ መሰብሰብ ነበር። ይህንን እቅዱን ሲነግራቸው ባልደረቦቹ ብዙም አልተቀበሉትም። አንዱ ባልደረባውም የተከበሩ ፕሬዝዳንት ይህ እጅግ አስጊ የሆነ እቅድ ነው፣ አንድ ነገር ከተሳሳተ ብሎ ሳይጨርስ ትራኦሬ በመሃል ገባና እዚህ እጃችንን አጣጥፈን ከተቀመጥን ገና መዋጋት ሳንጀምር ያሸንፉናል አለ። ስለዚህም እኛው ራሳችን ማንና ለምን የሴራ እየተሰረብን እንደሆነ መረዳት አለብን አለ ቁፍጥን ባለ ድምጽ። የዛኑ ቀን ማታ ትራኦሬ የተቀዳደደ ልብስ ለብሶና ጎዳና ተዳዳሪ መስሎ ከሶስት በቅርብ ርቀት ከሚከታተሉት ረዳቶቹ ጋር ወጣ። ረዳቶቹም ልክ እንደሱ የለበሱ ሲሆን ፕሬዝዳንቱን ከሩቅ ሆነው ይከታተሉታል። ትራኦሬም በመሽት የዋጋዱጉን ጎዳናዎች አቋርጦ አንድ የተነጠለና በርካታ ጎዳና ተዳዳሪዎች የሚኖሩበት ሰፈር ላይ ደረሰ። እዛም እሳት አቀጣጥለው ዙሪያውን የሚሞቁ ሰዎች ነበሩ። ትራኦሬም ወደ እነሱ ቀርቦ ብዙም ትኩረት ላለመሳብ በዝግታ ተቀመጠ። አንድ በእድሜ ጠና ያሉ ሰውዬ መተው ደከም ባለ ድምጽ ለዚህ ሰፈር አዲስ ነህ ብለው ጠየቁት። ትራኦሬም አዎ ብሎ መለሰላቸው። ቀጠል አድርጎም ሁሉ ስራዬን ቤቴንም ማጥቼ ነው ወደዚህ የመጣሁት ብሎ የፈጠራ ታሪኩን ሲነግራቸው ሽማግሌው ከልብ አዘኑለት። ቁራሽ ዳቦም ሰጥተውት እንኳን ወደ ተረሱት ዜጎች ክለብ በሰላም መጣህ አሉት። በቀጣዮቹ ቀናት ትራኦሬ በዙሪያ ያሉትን ሰዎች እምነት ማግኘት ቻለ። እነሱም ጋራ ሲያወራ ስላሉበት ችግርና እለት ተለት ስለሚያጋጥማቸው የኑሮ ፈተናዎች መረዳት ቻለ። ማታ ላይ ግን አንዳንድ ሰዎች በኮድ ስለ መሪዎችና ስለ ለውጥ ሲያወሩ ይሰማል። ስለዚህ እነሱ ጋራ ተጨማሪ ነገር ሊኖር እንደሚችል በመጠርጠር በቅርብ ርቀት ይከታተላቸዋል። አንድ ቀን ማታ ትራኦሬ የተኛ በመምሰል ሁኔታዎችን ሲከታተል የሁለት ጎልማሶች ወሬ ጆሮው ውስጥ ጥልቅ ይላል። ከሁለቱ መካከል አንድ ቀጠን ያለና ፊቱ ላይ ጠባሳ ያለው ሰውዬ ድምጹን ቀነስ አድርጎ ለጓደኛው ነገ ማታ ትክክለኛው ጊዜ ነው፣ በፍጥነት ማንንም ሳይነቃባቸው ስራውን ያጠናቅቃሉ ሲል ነግሯል። ሁለተኛው ሰውዬ ጭንቅላቱን በመነቅነቅ እርግጠኛ ነህ ግን ማለት እነሱን ማመን እንችላለን አንድ ነገር ቢበላሽስ ሲል ቀጭኑ ሰውዬ ያቋርጠውና ምንም የሚበላሽ ነገር የለም፣ ከወታደሮችና ከመንግስት አመራሮች ውስጥ እኛን የሚያግዙ ሰዎች አሉ አለው። ይህንን በአስተዳደሩ ላይ የተቃጣውን ዘመቻ የሰማው ትራኦሬ በእጅጉ ተደናገጠ። አሁን የሰማው ነገር እጅግ ወሳኝ መረጃ እንደሆነ ተረድቷል። ነገር ግን ዝርዝር መረጃዎች ያስፈልጉታል። በቀጣዩ ቀን ቀጭኑ ሰውዬ በድብቅ መከታተል ጀመረ። ሰውዬው ወደ አንድ ምስጢራዊ ስብሰባ ነበር እያመራ የነበረው። ልክ ቦታው ላይ ሲደርስ ሌሎች ሰዎች ቀድመው ደርሰው ነበር። ትራኦሬ በቅርብ ርቀት ሆኖ ሰዎችን ለማየት ሞከረ። አንዱን ሰውዬ በደንብ ያውቀዋል። ይህ ሰውዬ ትልቅ ወታደራዊ ማዕረግ ያለው አመራር ሲሆን ከዚህ በፊት ለነበረው መንግስት እጅግ ታማኝ ነበር። አሁንም ትልቅ ስትራቴጂካዊ ስልጣን በመከላከያ ውስጥ አለው። ያገኘውን መረጃ ከሰበሰበ በኋላ በፍጥነት ውጪ ሆነው ወደሚጠብቁት ጓዶቹ አመራ። እዛም ሲደርስ በዝግታ ድምጽ ነገ ማታ የመፈንቅለ መንግስት ሙከራ ሊደረግ እንደሆነና እነሱ ቀድሞ መዘጋጀት እንዳለባቸው አስጠነቀቀ። ይህንን ካለ በኋላም ለአማጽያኖቹ መልስ ምት ለመስጠት መረጃ የመሰብሰብ የጎዳና ላይ ህይወቱን ጨርሶ ወደ ቤተ መንግስቱ አመራ። በዛም ቀን እጁ ከሆኑት አመራሮች ጋር በመሆን ብዙ ደም ሳይፈስና ግርግር ሳይፈጠር እነዚህን ኃይሎች ማስቆም የሚቻልበትን ዘዴ በጥልቀት ማቀድ ጀመሩ። ትራኦሬ ለጓዶቹ ቆፍጠን ባለ ድምጽ መናገር ጀመረ። ጓዶች፣ እነዚህ አካላት በውስጣችን ነው ተሰግስገው ያሉት። የነገ ማታ እቅዳቸው ከመተግበራቸው በፊት እኛ እነሱን አንድ እርምጃ ቀድመን መገኘት ይኖርብናል። ስራቸውን ሳይጀምሩ ካሉበት ቦታ ለቅመን ልናስራቸው ይገባል። ከዛም በኋላ በመከላከያና በመንግስት መስሪያ ቤቶች ውስጥ ከፍተኛ የሆነ ምርመራ መካሄድ ይኖርበታል። ሌሎች ስጋት የሚሆኑ ሰዎችንም ለማውጣት ይሆናል።
ስራችንን ስንሰራ ግን በበቀል ሳይሆን ፍትህን አስቀድመን ይሁን ሲል ማሳሰቢያውን አስተላለፈ። በቀጣይ ቀን የትራኦሬ ወታደሮችና ዋና ከተማዋ ዋጋዱጉ ኦፕሬሽኑን መፈጸም ጀመሩ። ነገርየው በድንገት የተደረሰባቸው አማጽያን ኃይሎችም ምንም ማድረግ ስላልቻሉ እጃቸውን ለመንግስት ሰጡ። ትራኦሬ በስለላው ወቅት ያየው ጀነራል ተይዞ ይህንን ሁሉ ያደረገው ለሀገሪቷ ጥቅም እንደሆነ ማስተባበል ጀመረ። ትራኦሬ ወዲያውኑ ይህ ሀገርን እየጠቀምክ ሳይሆን ሀገርን እየከዳህ እንደሆነ ነው የሚያሳየው ብሎ መለሰለት። የተፈጠረው ክስተት ትራኦሬ አስተዳደሩ ላይ ስር ነቀል የመዋቅር ለውጥ ማምጣት እንዳለበት እንዲወስን አደረገው። በአንድ ንግግሩ ላይ መፈንቅለ መንግስት ሊያረግ ያሰበን ቡድን እንዲያዙና ቀጣይ ይህ ነገር እንዳይፈጠር ህዝቡም ለዲሞክራሲ ለማስፈን ተግቶ እንዲሰራ ማስጠንቀቂያ ሰጠ። ትራኦሬና አስተዳደሩ ያስመዘገበው ድል በህዝቡ ዘንድ ከፍተኛ አድናቆትን ተቸረው። በተለይም ትራኦሬ አማጽያኑን ለመሰለል የሄደበት ርቀት ከተሰማ በኋላ ህዝቡ ትራኦሬን በየአደባባዩ በኩራት ያወድስ ነበር። ከዚህ የስለላ ስራና ሰዎቹን ከማሰር በላይ ግን ትራኦሬ አንድ የገባው ነገር አለ። ሀገሩ ከፍተኛ በሆነ ድህነት፣ ይፍትሃዊነትና እኩልነት የሌለበት አሰራር ውስጥ እንዳለች ለመገንዘብ ችሎ ነበር። አንድ የተገለለና በድህነት እየተሰቃየ የሚኖር የህዝብ ክፍል እስካለ ድረስ በምንም አይነት ሁኔታ ረብሻንና የመፈንቅለ መንግስት ሙከራን ሊገታ እንደማይችል ገብቶታል። እነዚህንም ነገሮች ለማስተካከል የተለያዩ ሪፎርሞችን አስተዋወቀ። እነዚህም የወጣቶች የሥራ ዕድል ፈጠራ፣ ፍትሃዊ የሆነ የመሬት አጠቃቀም፣ ድህነት በሰፈነባቸው ግዛቶች ውስጥ በከፍተኛ ሁኔታ ትምህርትና የጤና መሰረተ ልማቶችን ማስፋፋት። ትራኦሬ በአንድ ንግግሩ ላይ እንዲህ ብሏል። እውነተኛ ሰላምና ደህንነት በጦር ወይንም በማሰር አይመጣም። የሚመጣው ለዜጎች መሰረታዊ የሆነ የምግብ፣ የቤትና የትምህርት አገልግሎትን ተደራሽ ስናደርግ እንዲሁም ሁሉም ህዝብ ተከብሮ የሚኖርባትን ሀገር ስንመሰረት ነው ብሏል። ያሳየው ቁርጠኝነት የተሞላበት አቋም በዓለም አቀፍ ደረጃ ታዋቂ እንዲሆን አስቻለው። በየመንደሩ ለአማጽያኑ ቡድን የሚመለመሉ ወጣቶች የትራኦሬ አስተዳደር ያቀረበላቸውን እድል ተጠቅመው ሀገራቸውን መገንባት ጀመሩ። እኛ ካልገነባን ማንም መጥቶ አይገነባልንም ሲል አንድ የወጣቶች መሪ ለዓለም አቀፍ የመገናኛ ብዙሃን ተነግሯል። ትራኦሬም ለውጦቹ ራሱ እየጎበኘ ከህዝቡ ጋር በቅርብ እየተገናኘና በቀጥታ አስተያየታቸውን እየተቀበለ አመራሩን ማሳደግ ጀመረ። ከለታት በአንዱ ቀን እንዲሁ ጉብኝት በሚያደርግበት ጊዜ አንድ በእድሜ ጠና ያሉ እናት ያገኛል። እኚህ እናት ከዓመታት በፊት ያላቸውን ቤት ንብረት አጥተው አሁን በደሳሳ ጎጆ ነው የሚኖሩት። ይህንን ተስፈኛውን መሪ እንዳገኙም እጁን ይዘው እንዲያሉት፣ አንተ ብዙ ነገር አሳክታል፣ እኛ ህዝቦች ግን ከሁሉም በላይ የምንፈልገው ተስፋ ነው። መሪዎቻችንን በድጋሚ ማመን እንድንችል የሚያደርግ ተስፋ ያስፈልገናል አሉት። ትራኦሬ በንግግራቸው ከልቡ ተነክቶ አንገቱን ነቀነቀ። ትራኦሬም ገና ብዙ እንደሚቀረው ተረዳ። በተለይም የህዝቡን አመኔታ ድጋሚ ለማግኘት ብዙ መስራት እንደሚጠበቅበት ገብቶታል። ወደ ፕሬዚደንሻል ፓላሱም ተመልሶ ቅርብ ካሉ አመራሮች ጋር ተወያየ። በውይይቱም ህዝቡ ፖለቲካን እንደ አንድ ኃይል የመጨበጫ መንገድ ሳይሆን ማየት ያለበት ጥሩ ነገር ማምጣት እንደሚችል መሳሪያ ነው ሲል ተናገረ። ህዝቡ መሪዎቹን ድጋሚ ማመንና ለዓመታት ሲደረስበት ከነበረው ክህደት ማገገም የሚችልበትን መንገድም ማሰብ እንዳለባቸው ገለጸ። ለብዙ ጊዜ ሲጠብቀው የነበረው ጊዜ ደረሰ። ትራኦሬ በስለላው ወቅት ለረዳው የጎዳና ተዳዳሪው የአማዱ ታናሽ እህት ከቦቦ ዱላሶ ተነስታ ዋና ከተማዋ ላይ ተገኝታለች። ጉዞ ረጅም ስለነበረ ድካም ተሰምቷታል። ነገር ግን ወንድሟን የማግኘት ጉጉቷ ፊቷ ላይ ይነበባል። ከዛም ማሊክ የሚባል ሰው አግኝታ ወደ አንድ ህንጻ ታመራለች። ህንጻው ውስጥ ለረጅም ጊዜ ጠፍቶ የነበረው አማዱ ከብዙ ጊዜ በኋላ ሱፍ ለብሶ እህቱን በስስት እየጠበቀ ነው። እህቱ ስትመጣ ስሜቱን መቆጣጠር አልቻለም። እየሮጠ ሄዶ አቀፋት። እርስ በርስም ተላቀሱ። ከተላቀሱም በኋላ ጠየቀችው ለምን ይህንን ሁሉ ጊዜ እንደጠፋ። እሱ ሀብቴና ንብረቴን ካጣው በኋላ ተስፋ ቆረጥኩኝ። ወደ እናንተ ተመልሼ በመጣም ሸክም እንደምሆንባችሁ አስቤ ነው የጠፋሁት። ግን እንደዛ ማድረግ አልነበረብኝም፣ መምጣት ነበረብኝ አለ። ፋቱ ያለበት ሁኔታ ተረድታ በድጋሚ አቀፈችው። ነገሩ በቅርብ ርቀት ሲጠባበቅ የነበረው ትራኦሬ መጥቶ ተቀላቀላቸው። ፋቱ የምታየውን ነገር ማመን አልቻለችም። ፕሬዝዳንታቸው እንዴት ከወንድሟ ጋር እንደሆነ ሊገባት አልቻለም። የተፈጠረውን ነገር ካስረዳት በኋላ ትራኦሬ የእናንተ ቤተሰብ ሀገርን ይወክላል፣ ምንም ችግር ቢያጋጥመው ተስፋ የማይቆርጥ የሚተሳሰብና ይቅር የሚባባል ነው አላቸው። አማዱና ፋቱም የአዲስ ጉዞ ጅማሮ ይሆን ዘንድ በአትክልት ስፍራዎች ችግኝ ተገሉ። ትራኦሬ እነዚህ ነገሮች ገና ጅማሮ እንደሆኑ ገብቶታል። ከዚህ የበለጠ መልካም ቀን ለቡርኪና ፋሶ እንደሚመጣም ባለሙሉ እምነት ነበረ።